ሰላም ቤተሰቦች እንዴት ናችሁ? እንዴት ቆይታችኋል? ሰሞኑን ስለ ሪሚዲያል ማለፊያ ውጤት አስመልክቶ ብዙ ቻናሎች ቪዲዮ እየለቀቁ ይገኛሉ። አልፎም በዚህ ፖይንት ነው የሚያሳልፉት እያሉ 280 290 ምናምን 240 50 እያስቀመጡ ይገኛሉ። እውነታውስ ምንድነው የሚለውን እኛ ቻናል ግልጽ ለማድረግ ቀርበንላችኋል ማለት ነው። ከትምህርት ሚኒስቴር የተለቀቀ ነገር ምንድነው የሚለውን እናብራራለን ማለት ነው። እውነቱን ለመናገር ከትምህርት ሚኒስቴር የተለቀቀ ምንም መረጃ የለም ማለት ነው። አንዳንድ ጥቆማዎችም ቢኖሩም ኤግዛክትሊ ይሄ ነምበር ነው የሚያሳልፈው የሚል ቁጥር አልተቀመጠም ማለት ነው። ቻናሎቹ በዚህ በፊት በነበረው ውጤት ላይ መሰረት በማድረግ ነው እነዚህን ውጤቶች እያስቀመጡ የሚገኙት ማለት ነው። ለምሳሌ ካየን ሁለት አመት በፊት የነበረው የሪሚዲያል ማለፊያ ውጤት 204 ሲሆን ከዛም ከፍ ብሎ ወደ 216 ሆኗል ማለት ነው። አምና ላይ በዚህ አመትም በሆነ ውጤት ከፍ እንደሚል እርግጠኛ ነው፣ የታወቀ ነገር ነው። ምን ያህል ከፍ ይላል የሚለው ነው እንጂ እስካሁን ያልተረጋገጠው በአስራዎቹ ቤት ውስጥ ከፍ እንደሚል ይጠበቃል ማለት ነው። በግምት ማለት ነው ከ230 እስከ 235 ወይም ትንሽ ከፍ ሊል ይችላል ማለት ነው። እስከ 250 280 ምናምን ሊደርስ በፍጹም አይችልም ማለት ነው። የሚሆነውም ከ250 በታች እስከ 240 ወይም ከ230 እስከ 240 ባለው መካከል ሊሆን ይችላል ማለት ነው። በአንዴ ወደ 20 ምናምን ሊጨምር አይችልም። በአስራዎቹ ቤት ውስጥ ነው የሚጨምረው አምናም እንዳየነው ማለት ነው። ስለዚህ ይሄ ቁጥር ኤግዛክትሊ እኛም ግምት ነው ያስቀመጥነው እንጂ በትምህርት ሚኒስቴር ምንም የወጣ ነገር የለም ማለት ነው። አዲስ ኢንፎርሜሽን ሲወጣ በዚሁ እናሳውቃችሁ ይሆናል ማለት ነው። አንዳንድ ምደባዎቻችሁንም ዳይሬክትሊ ከትምህርት ሚኒስቴር የሚለቀቁትን ውጤቶች በዚህ ቻናል የምንነግራችሁ ይሆናል ማለት ነው። ግን የሚገርመው ይሄን ቻናል ምንም ያያችሁ ብቻ ነው የምታልፈው። ሰብስክራይብ አታረጉም፣ ለምንድነው አይጠቅማችሁም የሚል ጥያቄ እኛ ላይ ፈጥሯል ማለት ነው። ይሄን ቻናል ሰብስክራይብ አድርጉ። አዳዲስ ኢንፎርሜሽን ሲመጣ በዚሁ ነው የምንለቅላችሁ ማለት ነው። ቴንክ ዩ